የመልእክቴ ርዕስ የቅባቱ ጠረን ሲለቀቅ በሚል ነው እና ይሄን ስነግራችሁ ግን በእውነት ነው የምነግራችሁ እላያችሁ ላይ ያለ እግዚአብሔር ቅባት ጠረኑ ይለቀቃል። ክብር ለኢየሱስ ይሁን። መጽሐፍ ቅዱሳችንን አንደኛ ነገሥት ምዕራፍ 10 ላይ አውጡልኝ። አንደኛ ነገሥት ምዕራፍ 10 እንዲህ ይላል። ንግሥተ ሳባ የሰለሞንን ዝና እና ከእግዚአብሔር ስም ጋር ያለውን ግንኙነት በሰማች ጊዜ አስቸጋሪ በሆኑ ጥያቄዎች ልትፈትነው መጣች። ታላቅ አጀብ አስከትላ ሽቶ እጅግ ብዙ ወርቅና የከበሩ ዕንቁዎች በግመል አስጭና ኢየሩሳሌም ከደረሰች በኋላ ወደ ሰለሞን ገብታ በልቧ ያለውን ጥያቄ ሁሉ አቀረበችለት። ሰለሞንም የጠየቀችውን ሁሉ መለሰላት። ንጉሡ አቅቶት የቀረ አንዳች ጥያቄ አልነበረም። ንግሥተ ሳባ የሰለሞንን ጥበብ ሁሉ የሰራውንም ቤተ መንግሥት ስትመለከት እንዲሁም በገበታው ላይ የሚቀርበውን መብል የሹማምንቱን አቀማመጥ አሳላፊዎቹን ከነደንብ ልብሳቸው ጠጅ አሳላፊዎቹን ደግሞ በእግዚአብሔር ቤተ መቅደስ ያቀረበውን የሚቃጠል መስዋዕት ስታይ እጅግ ተደነቀች ይላል። ክብር ለኢየሱስ ይሁን። ንጉሡንም እንዲህ አለችው፣ ስላከናወንከው ስራና ስለ ጥበብህ በአገሬ ሳለሁ የሰማሁት ትክክል ነው። ይሁን እንጂ ራሴ መጥቼ እነዚህን ሁሉ ነገሮች በዓይኔ እስካይ ድረስ አላመንኩም ነበር። በእርግጥ ግማሹን እንኳን አልነገሩኝም። ጥበብህንና ብልጽግናን ከሰማሁት በላይ ነው። ሰዎችህ እንዴት ያሉ ደለኞች ናቸው! ሁልጊዜ በፊትህ ቆመው ጥበብን የሚሰሙ ሹማምንትህ እንዴት የታደሉ ናቸው! በአንተ ደስ ተሰኝቶ በእስራኤል ዙፋን ላይ ያስቀመጠህ እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር በዘላለም ፍቅሩ እስራኤልን ከመውደዱ የተነሳ ፍትህና ጽድቅ እንዲሰፍን አንተ ንጉሥ አድርጎ አስነሳህ ይላል። ክብር ለኢየሱስ ይሁን። እና የመልእክቴ ርዕስ ምንድን ነው? የቅባቱ ጠረን ሲለቀቅ። እንግዲህ ንግሥተ ሳባ ምዕራፍ 10 ቁጥር 1 ላይ ስንመለከት ንግሥተ ሳባ የሰለሞንን ዝናና ከእግዚአብሔር ጋር ያለውን ግንኙነት በሰማች ጊዜ አስቸጋሪ በሆኑ ጥያቄዎች ልትፈትነው መጣች ይላል። እዚሁ አንደኛ ነገሥት ምዕራፍ 3 ላይ ስንመለከት ንጉሥ ሰለሞን ከእግዚአብሔር ጥበብንና ማስተዋልን እንደለመነ መጽሐፉ ይነግረናል። እግዚአብሔር በተገለጠለት ሰዓት ላይ ሰለሞንን ምን እንዳደርግልህ ትፈልጋለህ ብሎ ሲጠይቀው ሰለሞን እግዚአብሔር ምን አለው? እኔ አንድ ፍሬ ልጅ ነኝ፣ ግራና ቀኙንም አላውቅም። በጣም ሰፊ በሆነ ሕዝብ ላይ ንጉሥ አድርገህ አስቀምጠኸኛል። ስለዚህ ሕዝብን በአግባቡ መምራት ማስተዳደር እንድችል አስተዋይ ልቦና ስጠኝ ብሎ እግዚአብሔርን ሲለምን እግዚአብሔር በሰለሞን ጥያቄ ተደሰተና የልብ መሻት ይህ ስለሆነ ተገልጬልህ ማለት ራሱ እግዚአብሔር ተገልጦ ነው እንድሰጥህ እንዳደርግልህ የምትፈልገው ለምነኝ አለው እንጂ ኢቭን ሰለሞን 40 ቀን ጾም ጸሎት ይዞ እባክህ እግዚአብሔር ሆይ እንዲያርግልኝ አይደለም ያለው። ራሱ እግዚአብሔር ነው መጥቶ ምን ልስጥ ያለው። ምን ልስጥህና ስጠኝ ይለያያል። እና ራሱ እግዚአብሔር ምን ልስጥ ሲለው አስተዋይ ልቦና ነው። ለምን ሲለው ሕዝብህን በአግባብ መምራት እንድችል። እና እግዚአብሔር በዚህ በጣም ተገረመ፣ ተደነቀና የልብ መሻት ይህ ስላልሆነ ረጅም ዕድሜ የጠላቶችን ነፍስ ወይ ደግሞ ባለጠግነት ሀብት ስላልፈለግ ነገር ግን ሕዝቤን ምትመራበትን አስተዋይ ልቦና ስለለመንህ ጥበብና አስተዋይ ልቦና እሰጥሃለሁ። ካንተ በፊት የነበሩም ካንተ በኋላም የሚመጡ ነገስታቶች የሌላቸውን ሀብት ዝናም ጭምር እሰጥሃለሁ ብሎ እግዚአብሔር ለሰለሞን መለሰለት። ስለዚህ ቅባቱ ሰለሞን ጋር የመጣው ያን ጊዜ ነው። የጥበቡ ስፒሪት የጥበቡ መንፈስ ሰለሞን ላይ የመጣው ያኔ ነው። ከዛን ጊዜ ጀምሮ እግዚአብሔር በሰለሞን አስደናቂ ነገር መስራት ጀመረ። ልክ ከዛው ስትመለከቱ የመጀመሪያው ሰለሞን ጥበብ የተሞላበትን ፍርድ አከናወነ። ሁለት ሴቶች በአንድ ቤት ውስጥ ልጆቻቸውን ይዘው ተኙ። አንደኛዋ ልጇ ላይ ተኝታ ገደለች፣ ሌላኛዋ ደግሞ ልጇን አቅፋ ተኛች። የራሷን የገደለችው የሞተውን አሳቀፈቻትና የሷን ወሰደች። ያቺኛዋ አስተዋያው ሴት ስትነቃ ልጇን በብርሃን ስትመለከተው ይሄ ልጅ የኔ አይደለም አለች። ከዛስ የሞተው የኔ አይደለም የኔ በህይወት ያለው ስላት ያቺ ደግሞ ኖ የለም ያንቺ የሞተው ነው የኔ ነው ይሄኛው አለቻት። በጣም ክርክሩ ጦፈና ንጉሥ ሰለሞን ጋር መጣ። ሰለሞን ሰማቸውና በጣም ይከራከራሉ። ከዛ ሹማምንቱን እንዲህ አላቸው፣ በሉ ሰይፍ አምጡልኝ አለ። ምን ሊያረግ ነው ብለው ሰይፍ አመጡለት። በሉ በህይወት ያለውን ሕፃን ለሁለት ቆረጡትና አካፍሉ ሲል
ሪል ወላጁ የሆነችው ሴት ንጉሥ ሆይ አትቁረጠው አለች። ከነነፍሱ ስጣት ስትል ያቺ ደግሞ የለም ለኔም አይሆንም ላንቺም አይሆንም ይቆረጣል ስላት ጠቢቡ ሰለሞን ምን አለ? ልጁ እናት የመጀመሪያው አለች። በዚህ ጊዜ ሰው ላይ ፍርሃት ወደቀበት። በእርግጥም እግዚአብሔር ለሰለሞን ጥበብ ሰጥቶታል አሉ። አይገርምም? እንዴት መጣለት? ሚገርም ጥበብ የተሞላበት ፍርድን ያከናወነው። ስለዚህ ቅባቱ መስራት ጀመረ። ከዛን ጊዜ ጀምሮ እግዚአብሔር በሰለሞን የሚደንቅ ነገር ማከናወን ጀመረ። ዓለም ላይ የነበሩ ነገስታቶች በሙሉ ስለ ሰለሞን መስማት ጀመሩ። በቃ ዜናው ስለ ሰለሞን ነው፣ ወሬው ስለ ሰለሞን ነው፣ ንግግሩ ስለ ሰለሞን ነው። አቤት በእስራኤል ላይ የነገሰው የዳዊት ልጅ ሰለሞን፣ አቤት የሱ ጥበብ፣ አቤት የሱ ማስተዋል፣ አቤት የሱ ጸጋ፣ አቤት የሱ ቅባት፣ አቤት የሱ ተረትና ምሳሌ፣ አቤት የሱ ንግግር ሁሉ የሚያወራው ስለማን መሆን ጀመረ? ስለ ሰለሞን። ሁሉ ስለ ሰለሞን እንዲያወራ ያደረገው ነገር ምንድነው ብለህ ከጠየቀኝ ሰለሞን የተለየ ነገር አድርጎ አይደለም፣ የተለየ ነገር ስለመጣበት ነው። አንድ ሰው ጮሆ አሜን ይላል። ሰለሞን በእግዚአብሔር ስለተቀባ ነው። እግዚአብሔር በጥበብ እግዚአብሔር በማስተዋል እግዚአብሔር ስለቀባው። ኢየሱስ ጌታ ነው ወገኖቼ። ለቅባት ብቻ እንጨነቅ። የገባው ሰው አሜን ይላል። ለምን እንጨነቅ አልኳችሁ? ለቅባት። አረ ጮህ በኃይል አሜን በለኝ። በቃ ቅባት ብቻ ያሳስብህ፣ ቅባት ብቻ ያስጨንቅህ። ልመናህ ቅባት ይሁን፣ ጸሎትህ ቅባት ይሁን፣ መሻትህ ቅባት ይሁን። ኢየሱስ ያድናል። እግዚአብሔር ተገልጦ ምን ልስጥ ሲለው ቀባይ ነው ያለው። ምን ልስጥ ሲለው ፌበስ አርገኝ አላለም። ቅባት ዝናን ያመጣል፣ ዝና ግን ቅባትን አያመጣም። እግዚአብሔር ተገልጦለት ምን ልስጥ ሲለው ጠላቶቼን አሳልፈ ስጠኝ አላለም። ቅባት ራሱ ጠላትን ወዳጅ ማድረግ ይችልበታል። ኤልያስና ኤልሳ እያዘገሙ እኮ ሲሄዱ ኤልያስ ኤልሳን እንዲህ አለው፣ ባህር ከከፈለ በኋላ ካንተ ከመወሰዴ በፊት ምን እንዳረግልህ ትፈልጋለህ? ስለምን ልጸልይልህ? ስለምን ልተንብይልህ? ምን ላርግልህ ሲለው ነብይ ነውና እንግዲህ ያው ኤልሳ አሁን ሊወሰድ ነው አይደለም። ቤትህን ለምን አስጠኝም? እኔ እንደውም ቤት ኪራይ ስላሳላ ቤትህን አላለም፣ ፈረስህን አላለም፣ ሰረገላህን አላለም። አንተ ላይ ያለው መንፈስ፣ አንተ ላይ ያለው ቅባት በጥፍ እኔ ላይ ይምጣ አለ። ኢየሱስ ያድናል። ጮሁና ያድናል በሉቲ። ቅባት ገንዘብ ያመጣል፣ ገንዘብ ቅባትን አያመጣም። እኔ ትልልቅ የእግዚአብሔር ሰዎችን የማግኘት እድሉ ገጥሞኛል። በጣም የሚገራርሙ ምን ላርግልህ ሲሉኝ ጸልዩልኝ፣ ቃል አውጡብኝ፣ እጅ ጫኑብኝ፣ ባርኩኝ። አንዳንዶቹን $100,000 ስጡኝ ብላቸው ሊሰጡኝ የሚችሉ ሰዎችን አግኝቼ ያውቃለሁ። $100,000 ቅባት አያመጣም። ቅባት ግን 100 ቢሊዮን ያመጣል። ለምን ነቅነቀ በኃይል አሜን አትልም? ኢየሱስ ያድናል። ከእግዚአብሔርም ቅባት ከእግዚአብሔር ሰዎችም ቅባት አንድ ነገር ልንገራችሁ። መባረክ ከፈለጋችሁ፣ መለወጥ ከፈለጋችሁ፣ መውጣት ከፈለጋችሁ፣ ማለፍ ከፈለጋችሁ፣ ስኬት ከፈለጋችሁ ጸሎታችሁ ቅባት፣ መሻታችሁ ቅባት፣ ጩኸታችሁ ቅባት፣ ጠዋት ቅባት፣ ማታ ቅባት። ኢየሱስ ያድናል። እስቲ ጮሁና ቅባት በሉ እስቲ። እስኪ ጮሁና ቅባት በሉ እስኪ። ስለዚህ ሰለሞን ምን ላድርግ ሲለው ቀባይ ነው ያለው። በጥበብ ቀባይ፣ በመዝሙር ቀባይ፣ በትንቢት ቀባይ፣ በፈውስ ቀባይ። ታውቃለህ የብሉይ ኪዳን ቅባት ትላንት ፓስተር ነግሯቸዋል። የብሉይ ኪዳኑ ቅባት የአዲስ ኪዳኑ መንፈስ ቅዱስ ነው። መንፈስ ኢየሱስ ምን እኔ ሄዳለሁ አጽናኙ እናንተ ይመጣል እሱ መጣ ጊዜ ወደ እውነት ሁሉ ይመራቸዋል። ከኔ ሆነው ወስኑን ታውቁ በማድረግ እኔን ያከብረኛል። ኢየሱስ ጌታ ነው። በእውነት ነው የምነግራችሁ። አሁን ትኩረት ማድረግ ያለብን አይናችን መሆን ያለበት አኖይንቲንግ ላይ ነው፣ ቅባት ላይ ነው ወንድሜ። የእግዚአብሔር ነገር በእውቀት አይሰራም ምናምን። ኢየሱስ ጌታ ነው። ለምን ጮኻችሁ በደንብ አሜን አትሉኝም? እስኪ ቅባት በሉ እስኪ። ስለ ቅባት እንድንጸልይ ስለ ቅባት እንድንጮህ ትልልቅ የእግዚአብሔር ሰዎች ስናገኝ እባክህን በቃ አንተ ላይ ያለ መንፈስ በጥፍ ይረፍብኝ፣
ድሮ እኮ በቅንነት በእውነት ነው የምነግራችሁ። እኛ አገልጋዮች አገልግለው ሲሄዱ በቃ ልብሳቸውን ይዛለን፣ ሸሚዛቸውን በቃ ይለብሰውና የነሱ በጥፍ ይረፍብኝ እንላለን። አሁን እንደዚህ የሚያደርግ የለም። እንደ የሱላ ማን ይለብሳል ይላል። እኔ ለብሳለሁ። አሁን እኮ ላብህ እንጂ ቅባቱ አይታየውም። ወጋው። ኢየሱስ ያድናል። ቅንነት ያስጣለ መንፈስ በኢየሱስም ይሰባል። ከምሬ ነው የምናገር። እኔ ትልልቅ የእግዚአብሔር ሰዎችን ማቲ ነቤ ቢሻቃሉ መኪና እናጥብ ነበረ። ማን ስለሆነ እሱ እያጠብኩኝ እግዚአብሔር ሆይ የዚህ ሰውዬ ቅባት እኔ ላይ ሲጨርስ ኖ ብር አልፈልግም እና ምንድነው ቃል አውጣብኝ፣ ተናገረብኝ፣ ጫነብኝ። ስለዚህ የሚያዋጣን ቅባት ነው። መፈለግ ያለብን የእግዚአብሔርን ቅባት ነው። ለምንድነው የምንፈልገው? የቅባቱ ጠረን ሲለቀቅ በአንድም ወደ በሌላ የእግዚአብሔር ቅባት በሁላችን አለ። ምንድነው የሚሆነው? የመጀመሪያ ደረጃ የቅባት ጠረን ሲለቀቅ ዝናችሁ ይወጣል። ጩሁና አሜን በለኝ። በነገራችን ላይ አሁን ዝናን የሚቃወሙ ሰዎች አሉ። ዝና መጽሐፍ ቅዱሳዊ ነው። ሰምተኸኛል? ጩሁና አሜን በለም። እግዚአብሔር አብርሃምን ምን አለው? ስምህን ገናና አደርገዋለሁ። ኧረ አንድ ሰው ለምን ጮሆ አሜን አይልም? ሰፈር ውስጥ ቀራለ፣ መንደር ውስጥ ቀራለ። ያንዳንድ ሰው ስም እኮ ከብሎ ካያልፍም እኮ ከዚህኛው ቅያስ ወጣችሁ እዛኛው ስገቡ ማይታወቅ ሰው አለ። እግዚአብሔርን እያገለገልክ ኢየሱስን ይዘ ወረዳ ማያቅ ከሆነ ክፍለ ከተማ ማያቅ ከሆነ ከተማ ማያቅ ከሆነ ዞን ማያቅ ከሆነ ክልል ማያቅ ከሆነ ሙሉ ሀገር ማያቅ ከሆነ ዓለም ማያቅ ምን ያደርግልሃል? ኢየሱስ ያድናል። የቅባት ጠረን ሲለቀቅ ሰው ምን ይወጣል? ዝናው ይወጣል። በቃ ከዳን እስከ ቤርሳቤ ያሉ ይላል ሳሙኤል በእርግጥ የእግዚአብሔር ነብይ መሆኑን አወቁ። ዘማሪነት ዓለም ካላወቀው ምን ይሰራልሃል? በነገራችን ላይ ዝናን የሚቃወሙት ዝና የሌላቸው ሰዎች ናቸው። ዝና ደግሞ ከተቃወምከው አይመጣም። ከብሬ ነው ነገራችሁ፣ አይመጣም። እና ዝና መጽሐፍ ቅዱሳዊ ነው። ከዳን እስከ ቤርሳቤ ያሉ ሰዎች ሳሙኤል ነብይ መሆኑን ሳሙኤል አገልጋይ መሆኑን ምን አሉ? አወቁ። አንዳንድ ሰዎች ይገርሙኛል። አሁን አንዳንድ ሰው መኪና የሚቃወም ሰው ቆርቆሮ ደግሞ ምን ያደርግ? ልብ እየፈለገ አፍ አይቃወም። እኔ ከድሮም ተቃውሜ አላውቅም። ስንጸልይ ምናምን ኢየሱስ ጌታ ነው። አንዳንድ ሰው መንፈሳዊ ነኝ ለማለት በቃ እኔ የሚናፍቀኝ የሰማዩ ነገር ነው የሚል ነገር መሳል ሲፈልግ ምድራዊ ነገር ይቃወማል። ይኸውልህ በአፌ የተቃወምከው ነገር አይመጣም። ልብህም አፍም አንድ መሆን። እኔ ምንም አልቃወም። መኪናም በጣም ወዳለሁ። ኢየሱስ ጌታ ነው። ቤት በጣም ወዳለሁ። ከኢየሱስ በላይ ግን አልወድም። አንድም ቀን ገፍቼው አላውቅም። እና አለዋለሁ ይመጣል። እና ብዙ ሰው መንፈሳዊ ሆነ ይመስለውና ሰው ፊት ሲው ምናምን በአፉ ይቃወማል። ይኸውልህ ለማስመሰል ራሱ በአፍ የተቃወምከው ነገር ካንተ ይርቅብሃል። መቃወም የለብህም። ስለዚህ የቅባት ጠረን ሲለቀቅ የመጀመሪያ ሰው መታወቅ ይጀምራል። መታወቅ ይጀምራል። ንግሥት ሳባ የሰለሞንን ዝና ከእግዚአብሔር ስም ጋር ያለውን ግንኙነት በሰማች ጊዜ የሰለሞን ምኑን ዝናውን ይኸውልሽ ቅባት ካለባችሁ እኮ የመንግስት ሰራተኛ ሆነ በመንግስት መስሪያ ቤት ወዘር ምን ትላለህ? ትታወቃለህ። አንድ ሴት አለች የእግዚአብሔር ቅባት ያለበት ነጋዴ፣ የእግዚአብሔር ቅባት ያለበት አገልጋይ፣ የእግዚአብሔር ቅባት ያለበት ይሆን ዝና ነው። የቅባት ጠረን ሲለቀቅ የመጀመሪያ ሰው ታዋቂ ይሆናል። በተሰማራበት ነገር ላይ ሰፈር የሚቀርስም በኢየሱስ ስም አይኖረንም። ነቅንቅና በኃይል አሜን በለኝ። መንደር ውስጥ የሚቀበር መንፈስ በኢየሱስ ስም ይወጋ። የእግዚአብሔር ቅባት ያለበት ሰው ድርጅቱ ታዋቂ ይሆናል። ፋብሪካው ታዋቂ ይሆናል። ምርቱ ታዋቂ ይሆናል። ስሙ ታዋቂ ይሆናል። ንግሥት ሳባ የሰለሞንን ዝና ከእግዚአብሔር ስም ጋር የነበረውን ቁርኝት በሰማች ጊዜ አስቡት። እዚህ ምስራቅ አፍሪካ አካባቢ እዚህ ያለችው ሴትዮ እዛ መካከለኛው ምስራቅ ያለው እንዳሁን እኮ ፌስቡክ የለም፣ ቲክቶክ የለም፣ ዩቲዩብ የለም፣ ምንም አይነት ሶሻል ሚዲያ የለም። ግን ምን አለች? ሰማች። ሰማች። አይገርምም? ሚዲያ አይደለም ሰለሞንን ያፈመሰው፣ ባይዘው ቅባት ነው ሰለሞንን ምን ያደረገው
ያፈመሰው። ኢየሱስ ጌታ ነው። የመጀመሪያ የቅባት ጠረን ሲለቀቅ ሰው ዝናው ምን ይላል? ይወጣል። እና ዝና መጽሐፍ ቅዱሳዊ ነው። እኔ መታወቅ አልፈልግም። ኧረ በኢየሱስ ስም ታወቅ። መታወቅ እኮ ጥቅም አለው። አንዳንድ ቦታ ስትሄድ ቅድሚያ ይሰጣል። አንዳንድ ቦታ ስትሄድ ከፊት ለፊት ያስቀምጡሃል። ኢየሱስ ጌታ ነው። የዛሬ ወር ገደማ ከዘማሪ ሶል ጋር የሆነ ቸርች ሄድን። እኔ ለመጀመሪያ ጊዜ ነው የሄድኩት። ያቆኛል ብዬ አላሰብኩም። በካሜራ ይሁንና መጣ አንደኛው አገልጋይ፣ እሱ ዘማሪው ነው፣ እሳቸው ፓስተር ናቸው። ከፊት ለፊት አስቀምጧቸው። ሰምተሻል? አሜን በይ። ይስራብሽ። አሜን በይ። አንድ ጊዜ ከውጭ ሀገር ስመጣ የጉምሩክ ሰራተኛ ነው። ኤርፖርት ውስጥ አየኝና ፓስተር ያሬድ አይደል? አዎ አልኩት። ስም ይባረክ አልኩት። ና አንተ አትሰለፍም። ፈተሸና በልውጣ ስም ይጠቅማል። እስኪ ይጠቅማል በሉ እስቲ። በጣም በብዙ ይጠቅማል። ያስከብራል፣ ቅድሚያ ያሰጣል፣ ከፊት ያስቀምጣል። ኢየሱስ ጌታ ነው። አረ ለምን ጮኸ አሜን አትልም? አንድ ጊዜ ትራፊክ ፖሊስ ነው ያዘኝ። ክብር ለኢየሱስ ይሁን። ይሄንን ፊት የት እንደማውቀው አለኝ። ለካ ሰውየው ቤቱ እዚህ አካባቢ ነው። አንድ ሁለት የዚህ ቸርች መቶ ተካፍሏል። ቸርች ይመጣ ነው። ኢየሱስ ጌታ ነው። ሊቀጣይ ነበር። ጌታ ይባርክ። ትንቢት ነግረኸኛል እንደውም አለ። ሃሌሉያ። መልእክት አምጥተህልኛል ቸርች መጥቼ አለ። እኔ ረስቼዋለሁ፣ እሱ ግን አስታውሷል። እና በጣም ዝና የጠማችሁ ሰዎች ቀባይን በሉ። የቅባቱ ጠረን ሲለቀቅ ትፈምሻለሽ። አንዳንዶች እኔ በጣም የማዝነው ማለት ነው፣ በበጎ መፈመስ እየተቻለ አንዳንድ ሰዎች ለዝና ካላቸው ጥማት የተነሳ በጣም ዊርድ ነገር የሚያደርጉ ሰዎች አሉ። ኖ አንቺ ለመፈመስ ማለት ነው አልለውም። ለምን መስ አሁን ሰው ሁሉ የዝና ጥማት ስለያዘው ዝነኛ ለመሆን ሶሻል ሚዲያ ላይ በጣም ሰዎች የሚያደርጉት ዊርድ ነገሮች አሉ። በክፉ አትታወቁ። ጮኸ አሜን በለ። በውርደት አትታወቅም። በማይረባ ነገር አትታወቅም። በጌታ በኢየሱስም በምርምር ትታወቃለህ። በቅባት ትታወቃለህ። በታማኝነት ትታወቃለህ። እግዚአብሔር በሚገርም ነገር ይገልጥሃል። በእውነት አንዳንዶቹ ሶሻል ሚዲያ ላይ አይታችሁ ከሆነ ዝነኛ ለመሆን ብለው በጣም ነውር የሚያደርጉ ሰዎች አሉ። የሚጣሉ አሉ ሚዲያ ላይ። ለምሳሌ ለምን ሰው ጻም ስለሚወድ ብሎ ያይና በቃ ከዛ ፈመስኩ ሸሚዝ ቀይሮ ቦሌ ይሄዳል ሻይ ሊጠጣ። ወግቻለሁ። ኧረ አንድ ሰው አሜን። አንዳንዱ ለመፈመስ ብሎ ላይቭ ላይ ሻወር ይወስዳል። የኛ ሰው ደግሞ የሰውን ገበና ማየት ስለሚፈልግ እንዲህ ይላል። በቃ የተመታ ይሆን። አንተ ላይ ግን ቃል አወጣለሁ። በመዝሙር ትወጣለህ፣ በትንቢት ትወጣለህ፣ በስብከት ትወጣለህ፣ በከፍተኛ ግብር ከፋይ ትወጣለህ፣ በምርምር ትወጣለህ። ኢየሱስ ያድናል። እጃችሁን ከፍ አድርጉና እግዚአብሔር በሉ እስቲ። በመልካም ነገር ያገኘኛል። ኢየሱስ ያድናል። ክብር ለኢየሱስ ይሁን። ቅባት ካገነናቸው መካከል እኔና ጄሪ የዛሬ 7 ዓመት በፊት ነው የምንተዋወቀው። ያኔ ልጅ ነው ባይዘው ልጅ ነች። እና የኔ ሁለተኛው ክሊፕ ላይ ራሱ አብራ ዘምራለች። እዚህ ያኔ ትንሹ አዳራሽ እዚች ጋር ምናምን ያኔ ማንንም አያውቃትም። ቅባቱ ሲለቀቅ ግን አረ ለምን አሜን። አረ ጩሁን አሜን በላ። እሷ ላይ የዘነበ አንተ ጋር ይዝናብ። የቅባት ጠረን ሲለቀቅ የመዝሙር ቅባት ሰብሮ ወጣ። በቃ በሚሊዮን ያያታል። this is how it is። አጨብጭብ ለጌታ። ኢየሱስ ጌታ ነው። እና የቅባት ጠረን ሲለቀቅ የመጀመሪያ ትቀናለህ። ቸርች ቅባቱ አስጠነነው ሲለቀቅ ትታወቃለች። በእውነት ነው የምነግራችሁ። አሁን በኢየሱስ ክርስቶስ ስምና ስልጣን አረ አንድ ሰው አሜን። ትላንትና ፓስተር አዲሱን አለ አንዳንድ ሰዎች የቸርች ነው የምታገል እዚህ ሲል ስላቸው አላቀውም ይላሉ። ከዚህ በኋላ ግን እንታወቃለን አለ። እስካሁን የቅባታችን ጠረን ስላልታወቀ ነው። ከዚህ በኋላ ግን በኢየሱስ ስም ይለቀቃል።
እስኪ ቸርቼ ትገናለች በሉ። እስኪ አገልጋዮቼ ይገናሉ በሉ። እኔም እገናለሁ በሉ። አዎ ኢየሱስ ጌታ ነው። ክብር አምጡ ለጌታ። ሁለተኛ የቅባት ጠረን ሲለቀቅ የሚሆነው ነገር ምንድነው? ከቅርብና ከሩቅ ከትንሽ ከትልቅ አንተን ፍለጋ ይመጣል። ንግሥተ ሳባ የሰለሞንን ዝና እና ከእግዚአብሔር ስም ጋር ያለውን ግንኙነት በሰማች ጊዜ አስቸጋሪ በሆኑ ጥያቄዎች ልትፈትነው መጣች። ንግሥተ ሳባ ብቻ አይደለችም። በጣም ብዙ ነገስታቶች ከመላው ዓለም ወደ ሰለሞን ይጎርፉ ነበር። የቅባት ጠረን ሲለቀቅ ማለት ነው ከቅርብና ከሩቅ ሰው ምን ይላል? መምጣት ይጀምራል። በቃ ኢየሱስ ጌታ ነው። አዎ ባይዘ ማስታወቂያ ያልጠራውን ሰው ቅባት ይጠራዋል። ፕሮሞሽን ያልጠራውን ሰው ቅባት ይጠራዋል። እረዛ ቸርች የሞተ ይነሳል። እረዛ ቸርች ቀንበር ይሸበራል። እዛ እጄ ከተጸለየልኝ በኋላ ታሪኬ ተቀየረ። ኢየሱስ ያድናል። ከቅርብና ከሩቅ ቅባት ሰዎች ምን ያደርጋል? ይጠራል። ወደ ሰለሞን የሳባ ንግሥት ብቻ ሳትሆን በርካታ ነገስታቶች ከቅርብና ከሩቅ ይሄዱ ነበር። እግዚአብሔር በሱ ዘንድ ያስቀመጠውን ጥበብ ለመስማት እኔ መልእክት አለኝ። እረ ኢየሱስ ያድናል። እኔ ውስጥ ያለውን ጸጋ ለመካፈል፣ አንተ ውስጥ ያለውን ጸጋ ለመካፈል፣ አንቺ ውስጥ ያለውን ጸጋ ለመካፈል ከቅርብና ከሩቅ በኢየሱስ ስም ትውልድ ይመጣል። ዓለም ይፈልገናል። ትውልድ ይፈልገናል። ኢየሱስ ያድናል። በስልክ ይመጣሉ፣ በአካል ይመጣሉ። ቅባት ተፈላጊ ያደርጋል። እስኪ ቅባት በሉ እስኪ ተፈላጊ ያደርጋል። ከምሬ ነው የምነግርህ። ሰው ዝም ብሎ ነው ማይሆን ነገር ውስጥ ሄዶ የሚወሸቀው። ሰው ዝም ብሎ ነው መንደሩን የሚሄደው። ወንድሜ አሁን ዳይፊትን ወደ ቅባት በቃ መፈለግ አምሯችኋል። ሰው ሁሉ እከሌ እንዴት ትፈልጋላችሁ? ከሀገር ውስጥ እንዲደወል፣ ከውጭ ሀገር እንዲደወል፣ ዲያስፖራ ላሜቦራ ሁሉ እየመጣ የትነች ያለችው መች ነው ማገኛት እንዲላት ትፈልጊያለሽ? ቅባት ሰምተሻል? ጮሽ አሜን በያ። ቅባት ተፈላጊ ያደርጋል። በነገስታት ያስፈልጋል። ወደ ኤልሳ እኮ የንዕማን የሶሪያ የጦር አዛዥ ታጅቦ ሻካታስ እኔ ይታየኛል። ነገስታት እኔን ፈልገው ይመጣሉ። ገዦች እኔን ፈልገው ይመጣሉ። ኃያላን እኔን ፈልገው ይመጣሉ። ኧረ ኢየሱስ ያድናል። ስትቀባ ንጉሥ ይፈልግሃል። ይሄ ነው እኮ ሚስጥሩ። እኛ ነገሩን ላም ባልዋለበት ኩበት ለቀማ አደረግነው። ማርታ በብዙ ትባክኛለች፣ ትደክሚያለች። የሚያስፈልገው ጥቂትና ነገር ነው። ማርያም መልካም ምድር መርጣለች፣ ይህም ከሷ አይወሰድባት። በቃ ብዙ ዝም ብለን ነው ላይ የምንወጣው፣ ዝም ብለን ነው ታች የምንወርደው፣ ዝም ብለን ነው የምንደክመው። ጀስት ወደ ጓዳ ግባ፣ በርህን ዝጋ፣ ቀባኝ በለው። ያኔ ቢሮ ሄደህ አልፈርምልህም ያለ ቢሮ መጥቶ ይፈርምልሃል። ስለዚህ የቅባት ጠረን ሲለቀቅ ከቅርብና ከሩቅ ፈላጊህ ይበዛል። የቅባቱ ጠረን ሲለቀቅ ከባሪያ እስከ ንጉሥ አንተን ምን ያደርጋል? ይፈልጋል። ኢየሱስ ጌታ ነው። ሶስተኛ የቅባት ጠረን ሲለቀቅ ብዙ ስጦታ፣ ብዙ ገጸ በረከት፣ ብዙ ሀብት ወደ አንተ ይመጣል። ታላቅ አጀብ አስከትላ ሽቶ፣ እጅግ ብዙ ወርቅና የከበሩ ዕንቆች በግመል አስጭና ኢየሩሳሌም ካደረሰች በኋላ ወደ ሰለሞን ገብታ በልብ ያሉን ጥያቄ ሁሉ አቀረበችለት። የሳባ ንግሥት ወደ ሰለሞን ሲመጣ ብዙ አጀብ አስከትላ ብዙ ወርቅ፣ ብዙ ገጸ በረከት፣ ብዙ ሽቶ፣ ብዙ ስጦታ ይዛለት ምናለች ይላል መጣች። የቅባት ጠረን ሲለቀቅ አቤት የጊፍቱ ብዛት፣ አቤት የስጦታው ብዛት። ዛሬ ፈልጋ ያጣው ነገር በሙሉ ነገ ፈልጎ ሆኖ መምጣት የሚጀምረው
ዛሬ ጠዋት አንድ የድሮ ጓደኛችንን አገኘሁት እና የዛሬ 3 ዓመት ምናምን እዚህ መጥቶ ቸርች አይቶ ሄዷል። እና የሚገርም ነገር ነገረኝ። ኢየሱስ ጌታ ነው። የዛሬ 2 ዓመት ከምናምን አለ ባልና ሚስቶች ደወሉልኝና አላቃቸውም አለ። የሆነ የሱን ቪዲዮ አይተው ነው ባይዘው እንፈልጋለን አሉኝ። ሄድኩኝ አለ። አቤት አልኳቸው። ቪዲዮውን እያየ ጌታ ተናገረን። ምን ብሎ? ቤት ግዙለት አለን። አየ ቪዲዮውን እያዩ ነካቸው ቅባቱ። ጽድቅና መንግስቱ ፈልጉ፣ ሌላው ምን ይላል? ይጨመራል። የቅባት ጠረን ሲለቀቅ ብዙ ነገር ፈልጎ ይመጣል። በአንተ የተባረኩ ሰዎች፣ በአንተ የተነኩ ሰዎች የሚያስፈልገው አንድና አንድ ነው። ማርያም መልካሙ ድል መርጣለች። እየደከምን ያለን ሰዎች ወደ ጓዳ ንግባ። ቀባኝ። ቅባት የማይስበው ነገር የለም። የሳባ ንግስት ወደ ሰለሞን ስትመጣ ወርቅ፣ ሽቶ ያላመጣችሁ ሁሉም ነገስታቶች ሰለሞን ጋር ሲመጡ ተሸክመው ነው የሚመጡት። ቅባት ቤትን ይዞ ይመጣል፣ መኪና ይዞ ይመጣል፣ ዶላሩን ያመጣል፣ ምኑን ያመጣል። የተቀባን ሰው ይከተለዋል ብዙ ነገር። ፈጠን እላለሁ። አራተኛ የቅባቱ ጠረን ሲለቀቅ ጥያቄ ያላቸው መልስ ፍለጋ አንተ ጋር ይመጣሉ። የሳባ ንግስት በአስቸጋሪ ጥያቄዎች ልትፈትነው ወደ እርሱ ምን አለች ይላል? መጣች። እና የሳባ ንግስት ሰለሞን ጋር ስትመጣ ጥያቄ ይዛ ነው የመጣችው። ቋጠሮ ይዛ ነው የመጣችው። እንቆቅልሽ ይዛ ነው የመጣችው። ችግር ይዛ ነው የመጣችው። ክብር ለኢየሱስ ይሁን። እና የቅባቱ ጠረን ሲለቀቅ ሰዎች መፍትሄ ፍለጋ አንተ ጋር ይመጣሉ። ያመማቸው ሰዎች ጸልየህ እንዲፈወሱ አንተ ጋር ይመጣሉ። የተያዘባቸው ሰዎች ጸልየህ እንድታስለቅቅላቸው ወደ አንተ ይመጣሉ። እስቲ የቅባት ጠረን አንተ ላይ አይለቀቅና ህዝብ አይክበብህ። ኢየሱስን ያ ሁሉ ሰው ያጀበው ዘመድ ስለሆነ መሰለ እንዴ? አይደለም። ኢየሱስን ያ ሁሉ ሰው ያጀበው ጓደኛ ስለሆነ ነው? አይደለም። ያ ሁሉ ሰው ኢየሱስን ከቦታ የነበረው ጥያቄ ስለነበረበት ነው። ስለ አንዳንድ አብያተ ክርስቲያናቶች ጌታን አመሰግናለሁ። ላይክ እንደ ቀጠና 2 እንደ ሙሉ ወንጌል ያሉ ወዘተረፈ ብዙ አመሰግናለሁ። ቅዳሜ ያ ሁሉ ሰው ከውጭ ሀገር ከሀገር ውስጥ ከክፍለ ሀገር ግር ብሎ ሄዶ የሚጠብቀው ለምንድን ነው? በዛ ቦታ የቅባት ጠረን ምን ስላለ? ስለተለቀቀ። ሊያመልክ ከሚሄደው በላይ እኮ ጥያቄ ይዞ የሚሄደው ይበልጣል። ግን ጌታ ደግ አይደል? አብዛኛውን ጥያቄ መልሶ ፈይ አድርጎ ወደ ቤታቸው ይሸኛቸዋል። በአስቸጋሪ ጥያቄ ልትፈትነው መጣች። ሰለሞን ግን መመለስ ያቃተው ጥያቄ አልነበረም። ሰለሞን ካላቃተው ኢየሱስ ሊያቀተው አይችልም። እና የቅባት ጠረን ሲለቀቅ ሰዎች አስቸጋሪ ጥያቄ ይዘው ይመጣሉ፣ መልስ ይዘው ይሄዳሉ። ኧረ አንድ ሰው አሜን! ኧረ አንድ ሰው አሜን! ከዚህ በኋላ በእኔ የሚሆነው ይሄ ነው የሚል ሰው ካለ እጁን ከፍ አድርጎ አሜን ይላል። በዚህ የሚሆነው ይሄ ነው የሚል ሰው ካለ ጮሆ አሜን ይላል። ኢየሱስ ያድናል። አዎ ከዚህ በኋላ ትኩረት ቅባት ላይ ነው። በቃ ተፈላጊ የሚያረጋን የቲፎዞ ብዛት አይደለም። ተፈላጊ የሚያደርገን ስታይል የቀያየሩ ፎቶና ቪዲዮ መልቀቅ አይደለም። ተፈላጊ የሚያደርገን የሆነ ነገር ውስጥ መሾጎጥ አይደለም። ተፈላጊ የሚያደርገን የእግዚአብሔር ቅባት ነው። አምስተኛ የቅባቱ ጠረን ሲለቀቅ ሰዎች መተው ተደንቀው ይሄዳሉ። እንዲሁም በገበታው ላይ ንግሥት ሳባ የሰለሞን ጥበብ ሁሉ የሰራውን ቤተ መንግስት ስትመለከት እንዲሁም በገበታ ላይ የሚቀርበውን መብል፣ የሹማምንቱን አቀማመጥ፣ አሳላፊዎቹን ከነደንብ ልብሳቸው፣ ጠጅ አሳላፊዎቹ ደግሞ በእግዚአብሔር ቤተ መቅደስ ያቀረበውን የሚቃጠል መስዋዕት ስታይ እጅግ ተደነቀች ይላል። ተደነቀች። የቅባት ጠረን ሲለቀቅ ሰዎች ይመጡና ተደንቀው ይሄዳሉ። ሰዎች መተው ዝም ብለው ነው ብለው አይደለም የሚሄዱት። የዚህ ቸርች የቅባት ጠረን ሲለቀቅ፣ እኔ ላይ ያለው የቅባት ጠረን ሲለቀቅ፣ አንተ ላይ ያለው ሲለቀቅ ከቅርብና ከሩቅ ሰዎች ይመጡና አገልግሎትን ተካፍለው አይተው ዝም ብዬ ነው የደከምኩት እዛ ቸርች መሄድ አልነበረብኝም ብለው ሳይሆን ተደንቀው። የሚገርም ነው።
ዋው! ለነሱ እንኳን ባይሆንላቸው ለሌሎች በሚሆነው ነገር የሚገርም ነው። የሆነ ቦታ ሄዳችሁ የሚገርም ነው ብላችሁ ወጣችሁ አታውቁም? ሰዎች ዴሊቨርድ ሲሆኑ፣ ሰዎች ሲጽናኑ፣ ሰዎች ሲባረኩ፣ ሰዎች እንባቸው ሲታበስ አይታችሁ የሚገርም ነው ብላችሁ ወጣችሁ አታውቁም? ለምን? የቅባቱ ጠረን ስለተለቀቀ ነው። ተደነቀች ይላል። እና አምስተኛው የቅባቱ ጠረን ሲለቀቅ ሰዎች መተው ተደንቀው ይላሉ። በአገልግሎታችሁ ይደነቁባችኋል። ክብር ላይ በመዝሙራችሁ ይደነቃሉ፣ በስብከታችሁ ይደነቃሉ፣ በትንቢት አገልግሎት በሁሉም ነገር ይደነቃሉ። መተው ተደንቀው እንጂ ተደብረው ከፍቷቸው ላይ ዝም ብዬ ነው ጊዜን ያባከንኩት ብለው አይሄዱም። ቃል አውጣለሁ ከዚህ በኋላ እዚህ የሚመጣ ትውልድ ተደንቆ በኢየሱስ ስም ይሄዳል። ተገርሞ በኢየሱስ ስም ይሄዳል። እጁን ባፉ ጭኖ በኢየሱስ ስም ይሄዳል። ይሄዳል ቢል ሰው ካለ ጮሆ በደንብ አሜን ይለኛል። ኢየሱስ ያድናል። ይሄን ቅባት በዚህ ቸርች ላይ ጠርቻለሁ፣ በአንተ ላይ ጠርቻለሁ፣ እኔ ላይ ጠርቻለሁ። ኢየሱስ ያድናል። ስድስተኛ የቅባቱ ጠረን ሲለቀቅ ንጉሡም እንዲህ አላቸው፣ ስላከናወንከው ስራና ስለ ጥበብ በአገሬ ሳለሁ የሰማሁት ትክክል ነው። ይሁን እንጂ ራሴ መጥቼ እነዚህ ነገሮች በዓይኔ እስካይ ድረስ አላመንኩም ነበር። በእርግጥ ግማሹን እንኳን አልነገሩኝም። ስድስተኛ የቅባት ጠረን ሲለቀቅ መስካሪዎች ይበዛሉ። አሁን ምስክርነት እየሰጠችኝ የሳባ ንግሥት በአገሬ እያለሁ ስለ አንተ የሰማሁት እጅግ ብዙ ነበረ። መጥቼ ሳይ ግን ከሰማሁት ትበልጣለህ። ግማሹን እንኳን አልነገሩኝም። ምስክርነት አለኝ፣ እድል ስጡኝ። የቅባት ጠረን ሲለቀቅ መስካሪ ይበዛል። ስላንተ አገልግሎት የሚመሰክር የሚያቅህ እማያቅህ ስላንተ እሱ ላይ ያለው ጸጋ እኔ በሱ ተባረክ ያለሁ፣ እኔ እዛ ቸርች ተባረክ ያለሁ። ኢየሱስ ጌታ ነው። አረ አንድ ሰው ጮሆ አሜን። የጠላት አፍ ራሱ የሚዘጋው የቅባት ጠረን ሲለቀቅ ነው። የስም አጥፊ አፍ ራሱ የሚዘጋው የቅባት ጠረን ሲለቀቅ ነው። የምቀኛ አፍ ራሱ የሚዘጋው የቅባት ጠረን ሲለቀቅ ነው። መንገድን ለመዝጋት ነገርን ለማበላሸት ድንጋይ የሚፈነቀል ጉድጓድ የሚቆፍረው አፉ የሚዘጋው እሱ እንዲህ ነው እሷ እንዲህ ነች ሲል የለም እኔ ኢየሱስ ጌታ ነው አጋንንት ያስወጣልኝ እሱ ነው ሲል ይላል። አረ ለምን አሜን አትሉ? የቅባት ጠረን ሲለቀቅ መስካሪ ይበዛል። መስካሪ ደግሞ የጠላትን አፍ ምን ያደርጋል? ይዘጋል። ጃስፈ ቅባት ላይ ትኩረት አድርግ። ኢየሱስ ጌታ ነው። አሜን ነው ወይ? ሶሪ ጠላትን አቅም ለማሳጣት ራሱ ፎከስ ማድረግ ያለብን ቅባት ላይ ነው። ሌባ ነው ሲልህ፣ ኧረ ዝም ብሎ ነው ምንም የለበትም ሲልህ አንተ ዝም ትላለህ። የተደረገለት ይወጣል። እውር የነበረውን ሰውዬ ኢየሱስ አይኑን ያበራውን ሰውዬ ፈሪሳውያን ምን አሉት? ይሄ ሰው ኃጢአተኛ ነው እግዚአብሔርን አክብር ሲሉት እኔ ኃጢአተኛ መሆኑን አላውቅም፣ አንድ ነገር አውቃለሁ፣ እውር ነበርኩ ከጸለየልኝ በኋላ አያለሁ። ግን እንደምናውቀው ከሆነ እግዚአብሔር ኃጢአተኛን ምን አይልም? አይሰማም። ኧረ ጮህ አሜን በለኝ። ክብር አምጣ ለጌታ። የቅባቱ ጠረን ሲለቀቅ መስካሪ ምን ይላል? ይበዛል። መስካሪ ሲኖር ደግሞ የጠላት አንደበት ይለጎማል። ሰባተኛ የቅባቱ ጠረን ሲለቀቅ ቁጥር 8 ሰዎችህ እንዴት ያሉ ዕድለኞች ናቸው፣ ሁልጊዜ በፊት ቆመው ጥበብን የሚሰሙ ሹማምንትስ እንዴት የታደሉ ናቸው። በአንተ ተደስቶ ሰዎችህ እንዴት ያሉ ዕድለኞች ናቸው፣ ሁልጊዜ በፊት ቆመው ጥበብን የሚሰሙ ሹማምንትስ እንዴት የታደሉ ናቸው። ስምንተኛ የቅባቱ ጠረን ሲለቀቅ ሰባተኛ የቅባቱ ጠረን ሲለቀቅ አብሮ በሚያገለግሉ እዚያ በሚያገለግሉ ይቀናል። የሳባ ንግሥት በሰለሞን ሹማምንት በሰለሞን ሰዎች ቀናች። ምን ነው እነሱን ባደረገኝ አለች። ምን ነው እኔ የዚህ ቸርች አባል በሆንኩኝ፣ ምን ነው እኔ የዚህ ቸርች እንደው አገልጋይ በሆንኩኝ። ኢየሱስ ጌታ ነው። ሁል ጊዜ ይሄን ጸጋ እንድካፈል፣ ሁል ጊዜ ይሄን ቅባት ዘመን አለ። ኧረ አንድ ሰው አሜን ጩሁና በደም አሜን። በእውነት ነው የምነግራችሁ። በቅርብና በሩቅ ያሉ በእናንተ መቅናት ይጀምራሉ።
እዛ ለምን ታገለግያለሽ ከዛ ቸርች ውጪ ሲሉ የነበሩ ምን ነው ከነሱ እንዳንዱ ባደረገኝ ይላሉ። ለምን የቅባቱ ጠረን ይለቀቃል። የሳባ ንግስት በለ ሰዎች ምንኛ የታደሉ ናቸው ሌት ተቀን ቁጭ ጥበብን የሚሰው ምን ነው ከነሱ እንዳንዱ ባደረገኝ አለች። በቃ ምን ነው ከነሱ እንዳንዱ ምን ነው እዛ ቸርች አባል በሆንኩኝ ምን ነው ከፓስተር ያሬድ ጋር ባገለገልኩ ከፓስተር ማቲ ጋር ባገለገልኩ እድለኞች ናቸው። በቃ ካንተ ጋር የሚያገለግሉ ሹማምንትህ ጠቢባንህ እድለኞች ናቸው። ለምን አንተ ላይ ጥበብ አለ። አንተ አስተዋይ ልቦና ተሰጥቷል። አንተ አይን በርቷል። አንተ ጆሮ ተከፍቷል። አንተን እግዚአብሔር ቀብቷል። በአንተ ድንቅ ነገር ናይሳባንክ ምን ነው በቃ እስራኤላዊ በሆንኩኝ ምን ነው ከጠቢባንህ ከሹማምንት መካከል አንዱ በሆንኩኝ። የቅባት ጠረን ሲለቀቅ አብረው በሚሰሩ አብረው በሚያገለግሉ ምን ይላል ይቀናል። የቅባቱ ጠረን እስኪለቀቅ ከሱ ጋር ምን ታደርጊያለሽ? ውጪ ከዛ ቸርች ዝም ብለሽ ለምን ዋጋ ትከፍያለሽ? አረ ዝም ብሎ ፌክ ነው ምንም የለበትም ተሸውደሻል ይላሉ። ልክ ጠረኑ ሲለቀቅ ግን ምን ነው እሷን ባደረገኝ ይቀናብኛል የሚል ሰው ካለ ጮህ አሜን ይላል። ምን ነው የሱ ዘመድ በሆንኩኝ። እኔ መልእክት አለኝ። እኛን ኢየሱስ ጌታ ነው። እኔ መልእክት አለኝ። አረ አንድ ሰው ጮህ አሜን ይላል። እኔ መልእክት አለኝ። ኢየሱስ ጌታ ነው። ይኸውላችሁ የቅባቱ ጠረን ሲለቀቅ ሰዎች በቃ የእናንተ ዘመድ በሆንኩ ምን ነው ባወቅኳት ምን ነው ጎረቤቷ በሆንኩ። ዛሬ አይንሽን ለአፈር የሚል ዛሬ የሚንቅ ዛሬ የሚጠላ ዛሬ የሚያንቋሽን ነገ ምን ነው ባወቅኩት ብሎ ይመኛል። ነቅንቀ በኃይል አሜን በላ። ያፈሩብን ነገ የናቁን ነገ ምን ነው ከነሱ እንዳንዱ በሆንኩ ይላሉ። ምን ነው ዮርዲን ባረገኝ ምን ነው ቃልዬን ባረገኝ ምን ነው እኔንም የፓስተር ያሬድ ልጅ ባደረገኝ ይላሉ። በደንብ ጮሁና አሜን በለኝ። እኔ የሚታየኝ ነው የምነግራችሁ። ኢየሱስ ጌታ ነው። የቅባቱ ጠርመን ሲለቀቅ ሰዎች ምንኛ የታደሉ ናቸው። ምን ነው የጄሪ እህት በሆንኩኝ። ድሮ ሰላም ለማለት እኮ ራሱ ፊት ሲያዞሩ የነበሩ ምን አለ ባወቅኳት ምን አለ ዘመድ በሆንኩኝ ምን አለ እንደው አንድ ፎቶ እንኳን አብሬ በኖረኝ። የቅባት ጠረን ሲለቀቅ አረ ጮኻችሁ በኃይል አሜን። ኢየሱስ ጌታ ደስ አይልም? ብዙዎች እኮ ባይዘው የቸርች አባላቶች አገልጋዮች እንደዛ ቸርች ምን ታረጋላችሁ ውጡ እንጂ ለምን ብዙ ተብሏል እኮ። ነገ ቀን ይመጣል ይቀናባችኋል። ጮኻችሁ አሜን በሏ። ይቀናባችኋል። የቅባቱ ጠረን ሲለቀቅ ሰባተኛ አብረው በሚያገለግሉ አብረው በሚሰሩ አንተን በሚያውቁ ዘመዶች በሆኑ ጓደኞች በሆኑ ምን ይላል ይቀናል። በባለስልጣን ዘመድ ሲቀና ይል እንዴ እንኳን በተቀባ። በሀብታም ዘመድ ሲቀና ይል እንዴ እንኳን በተቀባ። ኢየሱስ ጌታ ነው። ጮኸ በደንብ አሜን በለ። ዛሬ ተንቀሃል፣ ዛሬ ተገፍተሃል፣ ዛሬ ተጠልተሃል። ነገ ምን ነው ዘመዱ ባረገኝ ይላሉ። ምን ነው ከሱ ጋር አንድ ፎቶ እንኳን በኖረኝ ይላሉ። በኢየሱስ ስም ጮኻችሁ ለምን አሜን አትሉም? በቃ የቅባቱ ጠረን ብቻ እግዚአብሔር ላይ ከብቻ ቅባቱ ብቻ ይምጣ። ዛሬ ለሰላምታ አይደለም የማይፈልጉ ነገ አረባ ካንዲ ያናግረኝ። የቅባቱ ጠረን ሲለቀቅ ክብር ለኢየሱስ ይሁን። ስምንተኛ የቅባቱ ጠረን ሲለቀቅ ምን ይሆናል ካላችሁ እግዚአብሔር ይመሰገናል። በአንተ ደስ ተሰኝቶ በእስራኤል ዙፋን ላይ ያስቀመጠህ እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር በዘላለም ፍቅሩ እስራኤልን ከመውደዱ የተነሳ ፍትህና ጽድቅ እንዲሰፍን አንተ ንጉሥ አድርጎ አስነሳ አለች። በአንተ ተደስቶ ደስ ተሰኝቶ በእስራኤል ዙፋን ላይ ያስቀመጠህ እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር በዘላለም ፍቅሩ እስራኤልን ከመውደዱ የተነሳ ፍትህና ጽድቅ እንዲሰፍን አንተ ንጉሥ አድርጎ አስነሳ። ስምንተኛ የቅባት ጠረን ሲገለጥ በአንተ ምክንያት እግዚአብሔር ይመሰገናል። ወይኔ ለምስጋና ሆና ለሚል ሰው አሜን ይላል። ኧረ አንድ ሰው ጮሆ በደንብ አሜን ይላል። በቃ ስላንተ እግዚአብሔር ምን ያህል የተመሰገነ ይሁን። ዛሬ ይድፋ የሚሉ ዛሬ ይገልበጣ የሚሉ ዛሬ የሚረግሙን ነገ ስለኛ እግዚአብሔርን ያመሰግናሉ።
የሳባ ንግሥት ሰለሞን እግዚአብሔር ምን አለች? አመሰገነች። የቅባት ጠረን ሲለቀቅ ስምንተኛው በአንተ ምክንያት እግዚአብሔር ይመስገን። ሰዎች አገልግሎታችንን ሲያዩ፣ ኑሯችንን ሲያዩ፣ ህይወታችንን ሲያዩ፣ መልካም ነገራችንን ሲመለከቱ ስለ እኛ እግዚአብሔርን ያመሰግን። የኔ ገጥሞሽ ያቀም ስላንቺ ጌታን እባርካለሁ የሚሉ እኔ ራሴ ቅድም ብያለሁ። ስላንቺ ጌታን አመሰግናለሁ። እኔ ገጥሞኝ ያውቃል። በእውነት ነው መነግራችሁ። ቢያንስ በቀን ከ70 እስከ 100 የሚሆኑ ቴክስቶች ይገቡልኛል ከሀገር ውስጥ ከውጭ ሀገር። አብዛኛው ስላንተ ጌታን አመሰግናለሁ። ኧረ አንድ ሰው አሜን! ኧረ አንድ ሰው አሜን! ከዚህ በኋላ ቃል አወጣባችኋለሁ። በዚች ቤተክርስቲያን ምክንያት እግዚአብሔር ይከብራል። በአንተ ምክንያት እግዚአብሔር ይከብራል። በአንቺ ምክንያት እግዚአብሔር ይከብራል። እግዚአብሔር በእኛ አይሰደብም። እግዚአብሔር በእኛ አይነቀፍም። እግዚአብሔር በእኛ ይመሰገናል። በቃ ጌታን የሚያከብር አገልግሎት፣ ጌታን የሚያከብር ኑሮ፣ ጌታን የሚያከብር ህይወት፣ ጌታን የሚያከብር ነገር ትፈልጋላችሁ? አዎ፣ የቅባቱ ጠረን ሲለቀቅ፣ የቅባቱ ጠረን ሲለቀቅ ስላንተ እግዚአብሔርን አመሰግናለሁ አለችው። ቃልዬ ስላንቺ እግዚአብሔር ይመሰገናል። ልክ የቅባት ጠረን ተለቆ ዝነኛ ሆነሽ ተፈላጊ ሆነሽ ተባርከሽ፣ ኢየሱስ ጌታ ነው። ሰዎች ጥያቄ ይዘው መጥተው መልስ አግኝተው ሲሄዱ ስለዚች ብላቴና ስምህ ይባረክ። ክብር አምጧ። ኢየሱስ ጌታ ነው። ይሄ ቃል በኢየሱስም አንተ ላይ ይስራ። ይሄ ቃል በኢየሱስም አንቺ ላይ ይስራ። ይሄ ቃል በኢየሱስም እኔ ላይ ይስራ። ይሄ ቃል ቸርቻችን ላይ ይስራ። ስምንተኛው የቅባቱ ጠረን ሲለቀቅ ስለኛ ሰዎች እግዚአብሔርን ያመሰግናሉ። እግዚአብሔርን የሚያመሰግኑት እኮ በእኛ ተባርከው፣ በእኛ ተፈውሰው፣ በእኛ በሚሰራው ነገር ተደንቀው። በእውነት አቤኔዘር ስላንተ እግዚአብሔር ይመሰገናል። ናቲ ስላንተ እግዚአብሔር ይመሰገናል። ማቲ ስላንተ እግዚአብሔር ይመሰገናል። በእውነት በዚህ ያላችሁ ስለናንተ እግዚአብሔር ይመሰገናል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አጨብጭቡ ለጌታ።